ሰላም ጤና ይስጥልን። ውድና የተከበራችሁ የባለሜሊያስ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬም ደግሞ እንደተለመደው በቪዲዮ ነው ለምታገኙኝ ማለት ነው። በዚህ አጋጣሚ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑላችኋለሁ። ውድ ቤተሰቦችዬ እና ዛሬ ማክስ ተቀብቼ ነበረ ቪዲዮ ስለሚረዝም አጠር አድርጌ ዛሬ ለቅቄ ነበረ። አሁን ደግሞ ማክስ ተቀብቼ ከዛ በኋላ እየታጠብኩት ያለውን ሁሉን ነገር አሳያችኋለሁ ባልኩኝ መሰረት ዛሬ ደግሞ አሁንም ቪዲዮ ለመስራት ተገድጃለሁ ማለት ነው። ከዚህ በፊት ጸጉሬ እየታጠብኩኝ ምን አይነት ኮንዲሽነር እንደምጠቀም አሳያችኋለሁ ብዬ ነበረ እና በዛው መሰረት ዛሬ ደግሞ ምርጥ የሆነውን ማክስ በሳምንት አንዴ ነው የምቀባው። ይኸው ተቀብቻለሁ። ከአንድ ሰዓት በኋላ ተመልሼ ነው የመጣሁት ማለት ነው። ከዛ እየታጠብኩኝ ከዛ በኋላ ምን አይነት ኮንዲሽነር ነው አንቺ የምትጠቀሚው ለጸጉርሽ እያላችሁኝ ያላችሁ፣ ዛሬ ደግሞ ይህንን ኮንዲሽነር ነው የምጠቀመው ማለት ነው። በተለይ ጸጉሮቻችሁ ጨብረር ጠንካራ ጸጉር ያላችሁ ልጆች ይህንን ኮንዲሽነር ተጠቅማችሁ ሞክሩት ማለት ነው። በጣም የጸጉር ለውጥን ታያላችሁ ማለት ነው። እውነት የሚገርማችሁ ነገር በጣም ከብዙ አይነት ከፍላወር እየተዘጋጀ ኮንዲሽነር ነው ማለት ነው። እውነት በጣም ትገረማላችሁ ማለት ነው። ለጸጉሮቻችን ያለው ለውጥ በጣም የሚገረም ነው ማለት ነው። እና ብዙ ጊዜ አሳየኝ ስትሉ ለማሳየት ስላልተመቸኝ እና ዛሬ ደግሞ በአጋጣሚ ማክስ ተቀብቼ ከዛ በኋላ ለምን አላሳያቸውም ሁሌ የሚጠይቁኝ ብዬ ወስኜ ነው የመጣሁት። ይህንን ነው ማለት ነው። ይህንን ኮንዲሽነር በተጠቀማችሁ ሰዓት ያለው ለውጥ በጣም የምትገረሙ ነው ማለት ነው። በጣም ነው እኔ የወደድኩት ማለት ነው። እኔ እየተጠቀምኩት ያለው ስለሆነ ነው ማለት ነው። ለእናንተ ለማሳያት ስለፈለግኩኝ ነው ማለት ነው። እና እንደተመለከታችሁ ይሄ ኮንዲሽነር ብዙ ጊዜ ጸጉሮቻችን ውስጥ በተለይ ለለስላሳ ጸጉር ውስጦቻችሁ ስስ የሆነ ጸጉር ችግር የለውም ብትጠቀሙ፣ ባትጠቀሙ ግን ችግር የለውም። ሆኖም ግን ብትጠቀሙ አሪፍ ነው። ግን በተለይ ጠንካራ ጸጉር የሆነ ከሆነ ይሄኛውን ኮንዲሽነር ብትጠቀሙ በጣም የተመረጠ ነው ማለት ነው። እና አሁን እኔ ይሄኛውን የምጠቀመው ሻምፑ እየተቀባሁኝ አላሳያቸው። ይሄ ሻምፑን እየተቀባሁበት ምክንያት ምንድነው? በዚህ ሻምፑ በደንብ አድርጌ ጸጉሬን ከታጠብኩኝ በኋላ 2-3 ከታጠብኩኝ በኋላ ነው ማለት ነው ይሄኛው ኮንዲሽነር የምጠቀመው። አሁን ሻምፑ አድርጌ በሱ ላይ አላደርገው፣ ንጹህ ጸጉር ላይ ነው ማለት ነው ኮንዲሽነር የምጠቀመው ማለት ነው። እንደተመለከታችሁ ዛሬ ማክስ የተቀባሁትን በደንብ አድርጌ እታጠባለሁ። ከዛ በኋላ ሁሉንም ነገር ደግሞ ለእናንተ አሳያችኋለሁ። እና ጸጉሮቻችሁን ሻምፖ አድርጋችሁ ደግሞ በዚህ አጋጣሚ ስትታጠቡ በጥፍራችሁ እክክ እንዳታድርጉ ማለት ነው። ማለት ጸጉሮቻችሁ ቆዳችሁ ላይ በጥፍራችሁ እንደዚህ እንዳታክጉ ማለት ከላይ እንደዚህ መካነካ እያረጋችሁ ነው እንደ መስያጭ አይነት አድርጋችሁ ነው ማለት ነው ማድረግ ያለባችሁ እንጂ በጥፍሮቻችሁ በደንብ አድርጋችሁ እንትን አታደርጉ። ቆዳችሁ ይላጣል ወይም ቆዳችሁ እንትን ይሆናል ማለት ነው። ነጭ አይነትን የሚያወጣት ባህሪ አለው ማለት ነው። ስለዚህ ጸጉሮቻችሁን እንደዚህ አድርጋችሁ በደንብ አድርጋችሁ ከታጠባችሁ በኋላ ነው ማለት ኮንዲሽነር የምትጠቀሙት። እንዴት እንደምትጠቀሙት እያንዳንዱን አሳያችኋለሁ ማለት ነው ውድ ቤተሰቦቼ። እና እንደተመለከታችሁ እንደዚህ አድርጌ ታጥቤ መጥቻለሁ ማለት ነው። ይሄው ንጹህ ነው ጸጉሬ፣ ምንም አይነት እንትን የለውም ማለት ነው። እንደዚህ ከታጠብኩም በሻምፑ 2 መልሼ ከታጠብኩም በኋላ ከዛ በኋላ ነው ማለት ነው ኮንዲሽነር የምጠቀመው ማለት እንደምትመለከቱት ማክስ ተቀብቼ ያለው እንዳልኳችሁ። ከዛ በኋላ እያንዳንዱን አሳያለሁ ባልኩኝ መሰረት ለእናንተ ማላሳየውና ማላደርገው ነገር የለም ማለት ነው ውድ ቤተሰቦች። አሁን ኮንዲሽነር እንደዚህ ነው የምትጠቀሙት ማለት ነው። እና ከታጠባችሁ በንጹህ ውሃ ታጥባችሁ ከጨረሳችሁ በኋላ ከዛ በኋላ ነው የምትቀቡት። ይሄኛውን ደግሞ ተቀብታችሁ እንዴት ነው የምናደርገው? ከዛ ወደ እስከተቀበን በኋላስ የምትሉት ነገር
ሁሉን ነገር በቪዲዮ ነው የምታዩ ማለት ነው። እስከ መጨረሻ ግን እዩት ማለት ነው። ይጠቅማቸዋል። እኔ ብዙ ጊዜ የሚጠቅማችሁን ነገር ነው። ግማሾቹ ግማሽ አይታችሁ እንትን አትበሉ። ሙሉን ሰምታችሁ ጥያቄ ብዙ ጊዜ ተመሳሳይ ጥያቄ አለ እና ተመሳሳይ ጥያቄ ያለ ሁሉ ላይ መልስ አለ። ግን ሙሉ ስለማትሰሙት ሙሉ ጨርሳችሁ ስለማሰሙት ነው መሰለኝ ሁሌም ተመሳሳይ ጥያቄ አለ ማለት ነው። ስለዚህ ሙሉውን እኔ ያልመለስኩት ነገር የለም፣ ግን ደጋግማችሁ እየጠየቃችሁ ነው ማለት ነው። እና በዚህ አጋጣሚ እንደዚህ አድርጋችሁ በደንብ አድርጋችሁ ተቀቡ ማለት ነው። ከተቀባችሁ በኋላ መሳጅ አድርጎ የተወሰነ ሰዓት የተወሰነ ደቂቃ መሳጅ ካደረጋችሁ በኋላ በጣም ነው የምትገረሙት። እውነት የምሬን ሙላችሁ። ይሄ ኮንዲሽነር በተለይ ለጠንካራ ጸጉር ጠንከር ብሎ ለማበጠር እንኳን ለመሸጥ ለመያዝ ራሱ በጣም ለሚያስፈራው ጸጉር በጣም ጠቃሚ ነው ማለት ነው። እና ብዙ ጊዜ ይሄኛውን ኮንዲሽነር በተጠቀመን ጊዜ ጸጉሮቻችን በጣም የተለየ ለውጥ ነው ማለት የምታገኙት። እና ይሄኛው እንደምትመለከቱት እኔ ብዙ አይነት ነው የምቀባው፣ ግን ይሄኛው ደግሞ ከዚህ በፊትም ግን አሳይቻችሁ ነበረ። ምናልባት የተጠቀማችሁ ታውቃላችሁ። እኔ እጠቀማለሁ። ከዚህ በፊትም አሳይቼ ነበረ፣ ምናልባት ካሰባችሁ ማለት ነው። እና አጠቃቀሙን እንደዚህ አድርጋችሁ ነው የምትጠቀሙት። አሁን እንደዚህ አድርጌ የተወሰነ በ10 ደቂቃ ወይም ስራ አድርጌ በቃ ጠቅልዬ ተዋለሁ ማለት ነው። ጸጉሬ ማለት ወይ 10 ደቂቃ እንደዚህ ከ10 ደቂቃ በላይ ማቆየት ምንም አያደርግም። ስለዚህ 10 ደቂቃ ብቻ ነው የምታቆዩት በጸጉራችሁ ላይ ማለት ነው። እና እንደዚህ አድርጋችሁ ትሞሽጣላችሁ። በደንብ ነው የወደድኩት። እውነት የምሬን ነው የምላችሁ። በጣም ትጠቀሙበታላችሁ። እንደዚህ አይነት ነገር ተጠቅማችሁ እስከ መጨረሻ ብታዩ ለእናንተም ይጠቅማችኋል ማለት ነው። ውድ ቤተሰቦች ለጸጉሮቻችሁ ያለው ለውጥ እና በጣም የሚገረሙት በተለይ ደስ የሚል ሽታ ያለው ጸጉሮቻችሁን የሚያሳምር እንደዚህ አድርጋችሁ ለጸጉሮቻችን ወደ ኋላ እንትናን ጠምጥማችሁ ከዛ በ10 ደቂቃ ከቆያችሁ በኋላ ነው የምትታጠቡት። አሁን አትታጠቡት ማለት ነው። አትታጠቡ። 10 ደቂቃ ከቆያችሁ መልሳችሁ በሳሙና ወይም በሻምፖ አትታጠቡ ማለት ነው። በውሃ ብቻ ነው የምትለቀልቁት ማለት ነው። ይሄኛውም በውሃ ብቻ ትለቃልቃላችሁ። ቅባት ምን በቃ እንደ ዘይት አይነት ነገር ስላሉ በጣም በቃ ምርጥ ነው ማለት ነው። እና ታያላችሁ ማለት ነው። ከ10 ደቂቃ በኋላ ይኸው ተመልሼ መጥቻለሁ ማለት ነው። ከ10 ደቂቃ በኋላ ቆይቼ መጥቻለሁ እንደምታዩኝ። አሁን ደግሞ በውሃ ብቻ ነው መለቀልቀው ማለት ነው። ምንም ነገር ሌላ ሻምፖ ምናምን አልጠቀምም። በውሃ ብቻ ልቅልቅ አድርጌ ተመልሼ መጣው ማለት ነው። እንደምትመለከቱት ይሁትም ጸጉር ምን ኃይል ልስልስ እንዳለ ምን ኃይል እንደሚያምር እንደተመለከታችሁ የምር እኮ ነው። በጣም ነው የሚያሳምረው ጸጉሩን ማለት ነው። እና እንደዚህ አድርጋችሁ ብትጠቀሙ በጣም ትጠቀማላችሁ ማለት ነው። በተለይ ጠንካራ ጸጉር ከሆነ ስስ ቢሆን ራሱ እና ጸጉሮቻችን በደንብ አድርጎን የሚያሳምረው ማለት እንደተመለከታችሁ። እና ለእናንተ የማላሳይ ነገር ምንም ነገር የለም። እና እንደዚህ አድርጋችሁ ብትጠቀሙ በጣም ተጠቃሚ ትሆናላችሁ ማለት ነው። ውድ ቤተሰቦች ተጠቅማችሁ መጨረሻውን ንገሩኝ ማለት ነው። በጣም ትወዱታላችሁ። በጣም ነው የምትወዱት። የምርን እምላችሁ ትጠቀማላችሁ። እንደዚህ አድርጋችሁ ተጠቀሙ ጥላችኋለሁ ውድ ቤተሰቦችዬ። በጣም ምርጥና ምርጥ የሆነ በቃ እየተመረጠ ዋና ኮንዲሽነር የሚባለው አንደኛ የተባለው ኮንዲሽነር ይሄ ነው ማለት ነው። ስለዚህ ይህንን ብትጠቀሙ በጣም ትጠቀሙታላችሁ ማለት ነው። በጣም አሪፍ ነው ለጸጉሮቻችን ያለው ለውጥ በጣም የሚገርም ስለሆነ ይሄኛውን ብትጠቀሙት በጣም አሪፍ ነው ማለት ነው። ይሄንን ብትጠቀሙ ለእናንተም ለራሳችሁ በጣም የሚጠቅም ለጸጉሮቻችሁ በጣም ጠቃሚ ስለሆነ ለጸጉሮቻችሁ በጣም ጠቃሚ ስለሆነ ይህንን ብትጠቀሙ በጣም የተመረጠ ነው። እና ስለወደዳችሁ እጅግ አድርጌ አመሰግናችኋለሁ፣ አከብራችኋለሁ። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ለጓደኞቻችሁ ሼር በማድረግ እንድትተባበሩ በአክብሮት ጋብዣችኋለሁ። መልካም ጊዜ፣ መልካም ቆይታ፣ መልካም የስራ ዘመን ይሁንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብራችሁ። አመሰግናችኋለሁ። ባይ ባይ።